ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች እንደምናችሁ። ዛሬም ደግሞ እስቲ አንድ ቀለል ያለች መፍትሄ ይዤላችሁ መጥቻለሁ ማለት ነው። ይሄም መፍትሄ ምንድነው? ገንዘብ አይባረክልኝም ለሚሉ ሰዎች፣ ብዙውን ጊዜ ገንዘብ እጅጉን ይባክንብኛል፣ አይያዝልኝም፣ አውጣ አውጣ ነው የሚለኝ ለሚሉ ሰዎች የሚሆን ቀለል ያለ መፍትሄ ነው ይዤላችሁ የመጣሁት። እንግዲህ ውድ ቻናሌ ቤተሰቦች መፍትሄዎችን እየወደዳችሁ ከሆነ ቪዲዮውን ላይክ አድርጋችሁ ጀምሩ። ለዛሬ ደግሞ አንድ ቀለል ያለ መፍትሄ ነው ይዤላችሁ የመጣችሁት። ይህንን መፍትሄ ሞክሩ፣ ትጠቀሙበታላችሁ። እዚህ በቪዲዮ ላይ እንደሚታየው 10 ብር ነው የሚያስፈልጋችሁ። 10 ብር ላይ በቀይ ቀለም ይሄንን ስክሪኑ ላይ የጻፍኩላችሁን ጽሁፍ ትጽፋላችሁ ማለት ነው። እንግዲህ እኔ ለማሳያ ቪዲዮ ላይ በ10 ብር ላይ የጻፍኩት በጥቁር ስክሪፕቶ ነው። እናንተ ግን መጻፍ ያለባችሁ በቀይ ቀለም ነው ማለት ነው። ገንዘቡ ላይ እዚህ ምስሉ ላይ እንዳለው አድርጋችሁ ትጽፋላችሁ። ከዛን በኋላ ደግሞ ምንድነው የምታደርጉት? ውድ ቻናሌ ቤተሰቦች ይህንን በስክሪኑ ላይ ያያችሁትን ቃል 99 ጊዜ ትደግሙታላችሁ ማለት ነው። እንግዲህ ይህንን 99 ጊዜ ደግማችሁ በግራ ኪሳችሁ ይህንን 10 ብር መያዝ ነው። ከሌላ ብር ጋር ሳትቀላቅሉ ያዙ። ይህንን ብር አትሸጡ፣ አትገዙበትም፣ ምንም ነገር አታደርጉበትም፣ ለሰውም አትሰጡትም፣ አትሰረዝሩትም ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች የዛሬዋ መፍትሄ ጥሩ ምጥን ያለች ነችና ይህንን መፍትሄ ተጠቀሙበት። ቀላል ይመስላል፣ ነገር ግን በጣም ውጤታማ የሆነ መፍትሄ ነው። እንግዲህ በሌላ መፍትሄ እስከምመጣ ድረስ አሁንም ቸር ቆዩኝ። ቻው።